ለአንድ ቀን እንኳ ስለ ሙዚቃ ወይም ስለ ድርሰት አልተማረችም። ብቻ ሙዚቃ ታደምጣለች፣ የሙዚቃ ክሊፖች ታያለች። ማየት ብቻም አይደለም ፕራክቲስ ታደርጋለች። ሁለተኛ ደረጃ ትምህርቷን ጨርሳ በማይኒንግና በኢንጂነሪንግ ዩኒቨርሲቲ ገብታ እየተማረች ነበረ። ግድ የለም ለጊዜው እረፍት ልውሰድና ሙሉ ጊዜን በሙዚቃ ሥራ ላይ ፎከስ ባደርግ ይሻላል ብላ ትምህርቷን አቆመች። ዛሬ ከዓለም እንስት የሙዚቃ ፈርጦች አንዷ ነች። ብዙ ወጣቶች ከዚህች ዝነኛ አርቲስት ልምድ ይቀስማሉ ብዬ ስለሷ ዝና ለማውራት ፈለግኩኝ። ታይላ ሎራ ሲታል ትባላለች። ከደላው ቤተሰብ ውስጥም አልወጣችም። ያም ሆኖ ስታንጎራጉር እናቷ በርቺ ትላት ነበረ። ትውልዷ ደቡብ አፍሪካ ነው። በአያቷ ደግሞ የህንድ ዝርያ ያለባት ገና የ24 ዓመት ወጣት ነች። ሁለተኛ ደረጃ እየተማረች ኢንስታግራም ላይ የዘፈን ከቨር ትሰራ ነበረ። በ2019 ጌቲንግ ሌት የተሰኘ ዘፈን በመስራት ታዋቂ ሆነች። በዚህ ዝና በ2021 ኤፒክ ሪከርድስ ተስፋ ያላት ወጣት ነች ብለው ለሌላ አልበም አስፈረማት። ታይላ በ2023 ወደ ዓለም አቀፍ ስኬት ያሸጋገራትን ዎተር የተሰኘ ሙዚቃ ሰራች። በቲክቶክ ላይ ቫይራል ሆነ። በ16 ሀገሮች የሙዚቃ ቻርት ሰቀለ። በቢልቦርድ ሆት 100 ውስጥ የገባ የመጀመሪያው ሙዚቃ፣ ለአፍሪካ ደግሞ የመጀመሪያው አርቲስት ሆነች። በ2024 ታይላ ግራሚ አዋርድን አሸንፋ በዓለም አቀፍ ደረጃ ታዋቂና እጅግ ተፈላጊ አርቲስት ሆነች። በአፍሪካ ውስጥ በስፖቲፋይ 1 ቢሊዮን ጊዜ የተሰማ ሙዚቃ የእሷ ብቻ ነው። በዚህም በአፍሪካ የመጀመሪያው ሪከርድ በጣሽ አርቲስት ለመሆን በቅታለች። ታይላ ቤት አዋርድስ፣ ሞቦ አዋርድስ፣ ሶል ትሬን ሚውዚክ አዋርድስ ወስዳለች። አንድ ቀን ሙዚቃ ያልተማረች ተሰጥዋ ዓለም አቀፍ የፖፕ ኮከብ ለመሆን ያበቃት ታይላ ዘፈኖቿን ራሷ ነች የምትጽፈው። ከ20 በላይ ሲንግል ዘፈኖችን፣ 4 የነጠላ የፕሮሞሽን ዘፈኖችን፣ 1 ሙሉ በስቱዲዮ የተሰራ አልበም፣ 2 አልበሞች ላይ ደግሞ የራሷን የሙዚቃም ሥራ ለቃለች። አንድ አልበም ለመልቀቅ 10 ዓመት በላይ ጊዜ ለፈጀባቸው አርቲስቶች ከዚህች አርቲስት የምትማሩትን ወረሱ። ታይላ በፖፕ ሙዚቃ አር&ቢ እና አማፒያኖ በፒያኖ ላይ የተመሰረተ ከዙሉ ቋንቋ የመጣ ዝቅተኛ ቤዝና ለስላሳ ቢት ያለው የፒያኖ ድምፅን በመቀላቀል የራሷን የሙዚቃ ስታይል ይዛ የመጣች ትልቅ ተስፋን የምትጠብቅ ትጋት ያላት አርቲስት ነች። የመድረክ ሳቢ እንቅስቃሴዋ የእሷ ሮል ሞዴል ከሆኑት ቢዮንሴና ሪሃና የተወሰደ ነው። መድረክ ላይ የምታቀርባቸው ዳንሶች በራሷ ላይ ያላትን በራስ መተማመን ያሳያል። ታይላ ከሪሃና የሙዚቃና የፋሽን ስታይል ዓለም አቀፍ ዝናዋ አነሳስቷታል። ከቢዮንሴ ደግሞ የመድረክ ፐርፎርማንስ፣ ድምፅና የሥራ ትጋቷን ወርሳለች። ታይላ ከደቡብ አፍሪካ የትውልድ አገሯ ጀምሮ አውሮፓና አሜሪካን ጨምሮ ከ100 በላይ ኮንሰርት አድርጋለች። በኒውዮርክ ሲቲ ሴንትራል ፓርክ ከ60 ሺህ በላይ ተመልካች በተገኘበት ራሷን ባለም አቀፍ የሙዚቃ መድረክ ብቁ መሆኗን ያሳየችበትን ኮንሰርት ሰርታለች። ታይላ ከደቡብ አፍሪካ ከአንድ መንደር ወጥታ በአጭር ዓመታት ውስጥ ዓለም አቀፋዊ ተቀባይነት፣ ዝናና ሀብት ያገኘችበት የስኬት ዘመኗ ነው። በጥረቷ ዝናም ቢሊየን ብርም የተነጠፈላት ታይላ መንገዷ ላይ የሚያደናቅፋትን ሁሉ በጣት ሳን ያለፈችው። አልተማርኩም ብላ አልተሸማቀቀችም። ተሰጧን ይዛ ያንን ተሰጦ ዳር ማድረስ አለብኝ ብላ በራሷ ጥንካሬና ትጋት ራሷን የፈጠረች አርቲስት ነች። ታይላ በገነባችው ስም ዓለም አቀፍ ኩባንያዎች ተሻምተው ታዋቂ ብራንዳቸውን የበለጠ ለማስተዋወቅ የእሷን ስም ለመጠቀም ይሽቀዳደማሉ። ናይክ ጫማ በዓመት 500 ሚሊዮን ብር፣ ፓንዶራ 250 ሚሊዮን ብር፣ ኤች&ኤም 150 ሚሊዮን ብር፣ ሌክዠሪ 750 ሚሊዮን ብር፣ እነ ጋፕ፣ ቢትስ ሁሉም ታላላቅ ኩባንያዎች ከእሷ ጋር ይሰራሉ። ሌሎችም ኩባንያዎች ለዚህች ለ24 ዓመት ወጣት ከደቡብ አፍሪካ አንድ ሰፈር ውስጥ ተወልዳ በዓለም የሙዚቃ ኢንዱስትሪ ላይ ለነገሰች አርቲስት ብራቸውን ያፈሳሉ። ዝና ሌላው ዓለም እንደ ሎቲ አንጠልጥለው አትዞርም። ቢሊየን ብር ያሸክመሃል። ከፍ ካልክ ከፍ ያለ ነገር ይከተልሃል፣ ላለው ይጨመርለታል እንደምንለው ነው። ከዚህች ታዋቂ የሙዚቃ አቀንቃኝ የምንማረው ብዙ ነው። አንድ ሰው ተሰጥኦን ይዞ መቀመጥ ሳይሆን ጫፍ ለማድረስ በትጋት መስራት አለበት። ታይላ ከቨር በመስራት ዲጂታል ሚዲያውን በመጠቀም ራሷን ለዓለም ያስተዋወቀች ዘፋኝ ነች። የሚዲያን ኃይል በማወቅም ራሷን ፈትና ማሸነፏን ያረጋግጠች። እንደሷ ለመሆን መጀመሪያ የምንችለውን ነገር እንወቅ፣ ከዚያ ደግሞ በትጋት እንስራ። እኛ ሀገር
በዚህ ደረጃ የተፈተኑ እንስት አርቲስቶች አሉን። እጅግ በጣም ብዙ የሙዚቃ ከቨሮችን በመስራት ቢያንስ በሀገራችን መልካም ዝና ያላቸው ነበሩ፣ አሁንም አሉ። እንደኔ ዘሪቱ ብዙ ተስፋ ከጣልኩባቸው አርቲስቶች አንዷ ነበረች። ዛሬ በሌላ መስመር ላይ አለች። ቬሮኒካ እንደ ታይላ ሶሻል ሚዲያን በመጠቀም በገነባችው ስም ዛሬ ከእንስት አርቲስቶቻችን አንዷ ነች። በናይጄሪያም አዋርድ አግኝታለች። ነገ የት እንደምንደርስ የምናየው ይሆናል። አሁን ደግሞ ሶሻል ሚዲያው ካወጣት በብዙ ከቨሮች የምትታወቀው ዊሃ የመስራት አቅሟ፣ ጥረቷና ትጋቷ ትልቅ ተስፋ እንዳላት ያሳየኛል። በነገራችን ላይ ወጣት ሴት አርቲስቶችን በምሳሌ ያቀረብኩ እንጂ የኔን ዘፋኝ ፍቅር አዲስን ለዘላለም እንደምወዳት እየረሳሁ አይደለም። መልካም ጊዜ። ሳምሶን ማሙ